አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአብዱልአዚዝ ዩቱብ ተከታታዮች በሙሉ እንዲሁም የዜድ ዘመናዊ ትራስ ልብስና አረቢያ መጅሊስ ተከታታዮች በሙሉ ያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ከዱባይ እስከ ኢትዮጵያ የነበረ ቆይታ አጠናቅቄ ወደ ሀገሬ ስለተመለስኩ እስኪ ያለውን ቀኝት ቀኝት ትላርጋችሁ። አሁን ከዱባይ እየተንቀሳቀስን ነው። አየር ላይ እየተንሳፈፈ ነው። ይሄን ይመስላል። ከላይ ወደ ታች ስታዩት በጣም ያምራል ዱባይ። እንደምታዩት ማብራቱ እንደምታዩት ይሄን ይመስላላችኋለሁ። እንግዲህ ሁላችሁም ስደት በቃ ብሎ በሀገራችሁ የምትሰባሰቡ ያደርጋችሁ። ሁላችንም በሀገራችን ላይ ርዝቃችን ያብዛልን ነው የሚባለው። ሀገራችንን ሰላም ያርግልን፣ እኛንም ሰላም አላህ ያደርገን። ይሄን ይመስላል። ገና ከዱባይ ስነሳ የነበረው ከዱባይ ወደ ታይ ሻርጃ፣ በነገራችን የሻርጃ ኤርፖርት ነው። ከሻርጃ ኤርፖርት ላይ የተነሳሁት ከላይ ወደ ታች ነው። እንደምታዩት ይሄን ይመስላላችኋለሁ። መብራቱ ግን በነገራችን አዲስ አበባም ይበልጣል፣ ከዚህ ይበልጣል። ከምሽቱ ስንት ሰዓት መሰላችሁ? በዱባይ አቆጣጠር 9 ሰዓት፣ በኢትዮጵያ አቆጣጠር 3 ሰዓት ላይ ማለት ነው። እንደምታዩት ይህን ይመስላል እላችኋለሁ። ዱባይ 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 ይህን ይመስላል። እንግዲህ መኪናዎቹ ልክ እንደ በግ እየተንጋጉ ነው። እዚህ ላይ ታያችኋል። ዱባይችን ትመስላለች። በነገራችን ላይ ከመስኮት ላይ ነበር ትኬት ስቆርጥ ከየት በኩል ነው መሆን የሚሻል ሲሉኝ ከመስኮት በኩል ብያቸው ነበርና እንደምታዩት ማለት ነው። ይሄን ይመስላል። ይሄን ይመስላል ዱባይ። ይሄን ይመስላል ዱባይ። ይሄን ይመስላል ዱባይ። ይሄን ይመስላል ዱባይ ይላል። ይሄ ነው። በቃ ጨረስንላችኋለሁ። የጨረስን ነው ብላችሁ የአዲስ አበባ እዛው ዱባይ ነው ኤርፖርት ውስጥ በወፍ ቅኝት ይለዋል። ይህን ይመስል ነበር። ይህን ይመስል ነበር። የኢትዮጵያ ይለዋል አዲስ አበባ በማታ እንግዲህ ይችን ትመስላለች። ኢትዮጵያ ገባን፣ ኢትዮጵያ ገባን። አዲስ አበባ በማታ፣ አዲስ አበባ በማታ፣ አዲስ አበባ በማታ እንደዚህ ከዱባይ ትበልጣለች። በጣም አምራ አሸብርቃለች። እንደምታወታች አዲስ አበባ ናት።
አዲስ አበባ በማታ አዲስ አበባ እኛም ሀገር ከእነሱ ሀገር በልጧል እንዴ! እንደምታዩት ይህን ይመስላል። ይኸው አዲስ አበባ ይላል። አዲስ አበባ ይላል። በጣም ደምቃለች ሀገራችንም። አሁን ኤርፖርት ጨርሰን ወደ ሀረጉ ነን። ሀረጉ እንግዲህ ከኮምቦልቻ ኤርፖርት ወደ ሀረጉ እንደምታዩት ይሄን ይመስላል። የሀረጉም እንግዲህ ያው ካሜራው ነው እንደምታዩት በየሄድን ነው እንትን ወደ ደሴ ይላል። ደሴ ሀረጉ ሀገራችን ለምለም ናት። እንደምታዩት በጣም ታምራለች። ከኢትዮጵያ እስከ ዱባይ ከዱባይ እስከ ኢትዮጵያ እስከ አዲስ አበባ ከአዲስ አበባ እስከ ደሴ ያለው ቆይታችን ይሄን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ አድርጉ። እንዲሁም ትራስ ልብስና አረቢያ መጅልስ የምትፈልጉ ሰዎች ዜድ ዘመናዊ ትራስ ልብስና አረቢያ መጅልስ ብላችሁ ሰርች አድርጉ እላችኋለሁ። በሉ በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ሰላማችሁ ይብዛልኝ። ላይክ አድርጉ።